አቦ የእንስሳት መብት ተሟጋች ሆንኩኝ። ምን አፈር ነው እሱ? ለምሳሌ በሬ ለምን ይታረዳል እንደኛው እኮ ስሜት አለው ብሎ መስቀለኛ ጥያቄ ማንሳት መታገል። ይኸውልህ የበሬ ወግ ማረጉ መታረዱ ነው ልጄ። ያለበለዚያ ባክት ነው የሚሆነው፣ ይባክታል። ምሳሌ አሁን አንተ ከተወለድክ ጀምሮ ይኸው 30 ዓመት ቦልቷል፣ ከቤት አልወጣም፣ ባክታል። አብረን ነው የጡረታ ገንዘቧን ተካፍለን የምንበላው አይደለም። ምሳሌ እንዲገባህ ነው፣ እንዳይሰማ ግን ባክታሃል። እኔ የምትበላውን ቆጥሬ አይደለም ለአንተ ለምሳሌው እንዲመጣልህ ነው ልጄ። ሸረፋ ልጁ ሀጅ ወሰደችው ይባላል፣ መኪና ተገዛለት፣ ይሄኔን ትሰማለህ አይደለም? ግን ምንም አይመስልህም። ገብተህ ትተኛለህ፣ ትበላለህ፣ ትወጣለህ። አይሰማህም አይደል? ባክታሃል ማለት ነው። ለምን እታገላለሁ ስላልከኝ ነው። መታገል እንዳለብህ መጀመሪያ ማወቅ ነው እንጂ ጠልቼብህ አይደለምስ። እንዳይሰማ ለበሬ መታገል እንጃ አይታየኝም። ሐሳቤ ይሄ ነው። በግልጽነት ሐሳቤ ይሄ ነው። ሐሳብ ነው። ሐሳብ ለሐሳብ ይፋጫል። ገብቶሃል አይደል?